ሰላም እንዴት ናችሁ? ባለፈው ጊዜ አንድ ተሽከርካሪ ባለቤት ሊፍት የሰጥቶ አንድን ሰው ሲያጓጉዝ አደጋ ቢደርስ የህጉ ድንጋጌዎች ምን ይላሉ የሚለውን ነገሮች በጥቂቱ ነግሬያችሁ ነበር። ስለዚህ አንዳንድ ሰዎች የትራንስፖርት መኪናን ተጠቅመን ስንሄድስ ለሚደርስ ጉዳት ምን ይሆናል የሚለውን ነገሮች ጠይቀውኛል። ጥቂት ነጥቦች ልንገራችሁ። እንግዲህ የትራንስፖርት መኪናን ተጠቅማችሁ ስትሄዱ በእናንተና ትራንስፖርት አገልግሎቱን በሚሰጠው ድርጅት ወይ ደግሞ ሹፌር ወይም ደግሞ የመኪናው ባለቤት መካከል ኮንትራት ተፈጽሟል ወይ ደግሞ ውል ስምምነት ተፈጽሟል ማለት ነው። ያው ማለት አንድ የመኪና ባለቤት መኪናውን ለትራንስፖርት አገልግሎት ዝግጁ ሲያደርግ የሚሳፈሩትን ሰዎች ከመነሻቸው እስከ መድረሻቸው በሰላም ደህንነታቸውን ጠብቆ ሊያደርስ ግዴታ ገብቷል ማለት ነው። ስለዚህ በመሃል ለሚፈጠሩ አደጋዎች የንግድ ህጋችን በርካታ ድንጋጌዎች ይዟል ማለት ነው። ከነዚህ ውስጥ በጣም ወሳኝ የሚባሉትን 3 አንቀጾች ነገራችኋለሁ። የመጀመሪያው አንድ ድርጅት ለአንድ ለተጎዳ ሰው አደጋውን መሰረት አድርጎ ማለት ነው የሚከፍለው ከ40 ሺህ ብር በላይ እንዳልሆነ ይናገራል። በተለይም የንግድ ህጉ አንቀጽ 597 ማለት ነው። ነገር ግን መኪናው አደጋ ያደረሰው ወይ ደግሞ የተገለበጠው ወር ደግሞ የተጋጨው እና ከዛም በኋላ ጉዳት የደረሰው በሹፌሩ ስህተት መሆኑ ከተረጋገጠ ከ40 ሺህ ብር በላይ ሊከፍል እንደሚገባ የተለያዩ የሰበሩ ውሳኔዎች እንዲሁም ደግሞ የንግድ ህጉ አንቀጽ 599 በግልጽ ይናገራል ማለት ነው። ስለዚህ ሹፌሩ ከሹፍርና ደንብ ወይ ደግሞ ስርዓቶቹ ውጪ በመውጣት በራሱ በሆነ ጥፋት ወይ ደግሞ ጥፋት ሊመጣ እንደሚችል እያወቀ ከሆነ አደጋው የደረሰው እናንተ የደረሰባችሁ ለምሳሌ 600 ሺህ ብር ወር ደግሞ 1 ሚሊዮን ብር ቢሆን ይህ ድርጅት ወይ ደግሞ የመኪና ባለቤት ያንን ገንዘብ የመክፈል ግዴታ ይኖርበታል ማለት ነው። ነገር ግን አደጋው የደረሰው በኖርማል ሰርከምስታንስ ከሆነ ለአንድ ተሳፋሪ 40 ሺህ ብር የመክፈል ወይ ደግሞ 40 ሺህ ብር የሚደርስ ገንዘብ የመክፈል ግዴታ ይኖርበታል። ከ40 ሺህ ብር በላይ ለአንድ ተሳፋሪ የመክፈል ግዴታ አይኖርበትም ማለት ነው። ስለዚህ መታወቅ ያለበት ትልቁ ቁም ነገር ጥፋቱ አደጋው ሲደርስ ጥፋቱ የማን ነበረ የሚል መሆን አለበት። ለመኪና ባለቤቶችም እንደዚሁ ደግሞ አደጋው የደረሰው ከአቅም በላይ በሆነ ችግር ከሆነና ጥፋት የሌለ መሆኑን ካረጋገጡ አደጋውን በተመለከተ ካሳ የመክፈልም ነፃ የመሆን እድል አላቸው። ይሄም ደግሞ በዚሁ በንግድ ህጋችን ላይ በግልጽ የተቀመጠ ነገር ነው ማለት ነው። ስለዚህ መታወቅ ያለበት ብቸኛው የማስረጃ ጉዳይ አደጋው ሲደርስ ጥፋቱ የመኪናው ባለቤት ወይም ደግሞ ድርጅት ነው ወይስ ደግሞ ሌላ ሶስተኛ አካል ወይ ደግሞ ከአቅም በላይ በሆነ ችግር ነው ወይስ ደግሞ በሹፌሩ ጥፋት አይደለም የሚሉ ነገሮች መረጋገጥ አለባቸው። ይሄ በማስረጃ የሚረጋገጥ ነገር ነው። ስለዚህ ጥፋቱ የሹፌሩ ከሆነ እናንተ የምታገኙት ካሳ ከገጠማችሁ አደጋ እኩል መሆን አለበት። በፕሪንሲፕል ደረጃ ዳሜጁና ኮምፐንሴሽኑ እኩል መሆን አለበት የሚል ፕሪንሲፕል ስላለ የደረሰባችሁን ያህል የፊውቸር ዳሜጅ ሊሆን ይችላል ወይ ደግሞ ወደፊት አብሮ የሚቀጥል ጉዳት ሊሆን ይችላል ወይ ደግሞ አክቹአሊ የሆነ አሁን ደግሞ የደረሰባችሁ ጉዳት ታይቶ ተመዝኖ ካሳውን ታገኛላችሁ ማለት ነው። ይሄ ነው ስለ ትራንስፖርት ላይ ተሳፍራችሁ በምትሄዱበት ወቅት ለሚደርስ አደጋ ህጉ የሚደነገገው ይሄ ነው። ትራንስፖርት ሲባል እንግዲህ በሜትር ታክሲ ሊሆን ይችላል፣ በህዝብ ማመላለሻ አውቶቡስ ሊሆን ይችላል ወይ ደግሞ ከተማ ውስጥ ባሉ ታክሲዎች ወይ ደግሞ የኮንትራት ታክሲ ተጠቅማችሁ ስትሄዱ ለሚደርሱ አደጋዎች በሙሉ ነው።